ጥያቄያችንን ለመመለስ ሬዲ ሁኚ። አይ አብርሃም ሊመለስልኝ ፈልጌ ነው እርግዝናው ውሸት ነው ካልሽ ኦኬ እንቀበላለን እንሄዳለን። አይ እርግዝናው ደግሞ ካልሽ ምንም ችግር የለውም አራታችንም ሄደን ቼክ የምናደርገው ነገር ይሆናል። ቼክም አላረግም ምንም የመመለስ ግዴታ የለብኝም። አያገባችሁ ፍላጎትሽ ምንድነው? እንዴት አያገባችሁ? ፍላጎትሽ የመመለስ ፍላጎት ካላት ፍላጎትም የለኝም ዳንሻ ፍላጎትም የለኝም የመመርመርም ፍላጎት የለኝም ግዴታም የለብኝም። ምክንያቱም ያኔ በኮንፊደንስ ያን ነገር እናድርግ ስለ አንተ ምንም ራስ ላይ ኮንፊደንስ የለ ራስ ላይ መተማመን የለ የእውነት ሞራሉ ቢኖር ኖሮ ሄደት አድርገው ነበር። ሩታ የዛኔ ሳልተማመን ቀርቼ አይደለም ሳልተማመን ቀርቼ ምናምን ነገር ራሴን ሳላምን ቀርቼ አይደለም ግን ውሸት እንደሆነ ውስጤ እየነገረኝ ስለነበር ነው። አለቀ። አሁንም ቢሆን አሁንም እውነት አለሽ እያልኩኝ አይደለም ያለው ወይም እርጉዝ ነሽ እያልኩሽ አይደለም። ግን ደግሞ ጀስት የሰው ልጅ ነን አእምሯችን ላይ የሚፈጥርብን ነገር አለ። ስለዚህ ያንን ነገር እኛም ነፃ መሆን ስለምንፈልግ ሄደን ቼክ እናድርግ ሐኪም ቤት ኦኬ ካለም ከዛም በኋላ የሚወሰነው ነገር እንወሰናለን። አይ ከሌለም ደግሞ አለቀ በቃ። አንቺ ላይ ምንም የምንፈጥረው ነገር የለም እኮ ሩታ ለምን ዋሸችኝ ወይንም ለምን እንደዚህ ያደረገች ምናምን ብዬ አንቺን ሌላ ነገር ውስጥ ላስገባ አይደለም አይደል እንዴ? አገባኝ ምን የተዋቀማለና ነው ሌላ ነገር ውስጥ ታስገባ። ይኸውልሽ ልጅ ጸጋ ነው ልጅ በረከት ነው። ካለም አብርሃም ጥሎኝ ይሄዳል ወይም ደግሞ አብርሃም ከጎን የለም ብለሽ እንዳታስቢ። ከዛ በኋላ ተነጋግረን የምንወስነው ውሳኔ ሊሆን ይችላል። አይዞሽ በዛ ጉዳይ ሰክተሽ ከሆነ ከሌለም ደግሞ ዋሽቻለሁና ሰው ጋርስ ያለው አመለካከት ምንድነው እንዳይባል። አሁን አብርሃም ጥሎኝ ይሄዳል አይደለም ልውል እኮ አለ እሱ ጥሎኝ ሄዳ አልሄደ ደንታ አይደለም። ላስታውስሽ አለ ልውል አለ የ6 ወር የ7 ወር ልጅ አለ። እስከዛሬ ድረስ አብርሃም እንዲህ ነው እንዲያ ነው ብሎኝ የማያውቅም። ተረግዞ እስከሚወለድ እኔ ያለው በቃ ይሄ ደግሞ ግልጽ እውነት ነው። ማን ያውራሽን ተግብሪው በተግባርማ እያየሽው እኮ ነው። በደንብ አድርገሽ እያየሽው ነው። ለጥያቄያችን ተደርባ አረገዘችው ተደርበሽ አረገሽው ሩታ አረገዘች ሲባል ነው አንቺም ቀጥሎ እኔ አርግዤ ነው ብለሽ ይጣ። እሺ አሁን ሌላው አሁን ስለሌላ ራስ ማንሳት አይጠበቅብንም። ራስ ወጪ አሳስቦ ነው ወይስ ምንድነው ማወቅ የፈለክበት? ችግር የለውም የለሷ ራስም ተርፋለሁ። ችግር የለውም እኛ አሁን ማወቅ ነው የፈለግነው። አሁን ማወቅ ነው የፈለግነው። ሩታ ሰሚያለሽ ሌላ ነገር እኮ እኛ እያወራን አይደለም አይደል እንዴ? አልነግርህም። ማወቅ ነው የፈለግነው ትክክለኛው ነገር። አያገባህም። እርግጠኛ ነኝ አያገባህም። ነገ ከነገ ወዲያ ምንም አይነት ሪስክ እንደማልወስድ እየነገርኩሽ ነው። እንኳን እርግጠኛ ባልሆንክበት ቀርቶ በእሉልም ሪስክ ልውሰድ ብላ ደረትን ነፍተ አውርታ አታውቅም። ዛሬ ላይ ብላ አክተር ያጫውት። እሺ ገባ አይደለ? አዎ። ስለዚህ ጥያቄ በአግባቡ መመለስ የተሻለ ነው። ለምን ነገ ከነገ ወዲያ